ያው በህይወታችን ውስጥ እርዳታ ስንፈልግ ብዙ በሮችን እናንኳኳለን አይደል? ግን እውነተኛው እና ብቸኛው የማዳን ምንጭ የቱ ነው? ዛሬ በዚህ ጉዳይ ላይ በጥልቀት እንወያያለን። ይሄ ጥያቄ ሁላችንንም የሚመለከት ይመስለኛል። በዙሪያችን ብዙ አማራጮች አሉ። ብዙ እኔ እረዳለሁ የሚሉ ድምጾች ይሰማሉ። ግን በእውነት ችግር ውስጥ ስንሆን የሚታደገን የትኛው ነው? እስቲ መልሱን ለማግኘት ወደ አንድ ጥንታዊ ጥበብ እንጓዝ። እንግዲህ መልሱን ፍለጋ ከሺዎች ዓመታት በፊት ወደ ተጻፈ ቃል እንመለስ። በነቢዩ ኢሳይያስ በኩል የተነገረ የማያሻማ እና በጣም ኃይለኛ የሆነ መለኮታዊ መግለጫ እናገኛለን። አንድ ጊዜ ቆም ብለን የዚህን ቃል ክብደት እናስብ እስቲ። ምንም አይነት ማቅለጫ የሌለው ፍጹም የሆነ አዋጅ። እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ አዳኝ የለም። ይሄ መግለጫ ሁሉንም ሌሎች አማራጮች ወደ ጎን የሚያደርግ ነው። ያው ጥቅሱን ስንመለከተው በሁለት ግልጽ ክፍሎች ይከፈላል። በአንድ በኩል ራሱን እግዚአብሔር ብሎ የሚጠራው ብቸኛ ኃይል አለ። በሌላ በኩል ደግሞ ከእርሱ ውጪ ምንም አይነት ሌላ የማዳን ምንጭ እንደሌለ የሚገልጽ ፍጹም አዋጅ እናያለን። እነዚህ ሁለቱ በፍጹም አይነጣጠሉም። እሺ፣ ይሄ ዝም ብሎ ወረቀት ላይ የሰፈረ ንድፈ ሐሳብ ብቻ አይደለም። በፍጹም ይልቁንም እግዚአብሔር ይህንን እውነት በተጫዋች ታሪክ ውስጥ አሳይቶታል። እስቲ ይህንን ያረጋገጠበትን አንድ ታላቅ የማዳን ክስተት እንመልከት። አዎ፣ እግዚአብሔር እኔ ብቸኛ አዳኝ ነኝ የሚለውን አባባሉን በተግባር ያሳየበት አንድ ትልቅ ማሳያ አለ። ያው ሁላችንም የምናውቀው የእስራኤላውያን ከግብፅ ባርነት የመውጣት ታላቅ ታሪክ ነው። ይሄ የማዳን ሥራ እንዴት እንደተከናወነ ስናይ 3 ወሳኝ ደረጃዎች አሉት። መጀመሪያ በርኅራኄ የተጨቆኑትን ጩኸት ሰማ። ከዛ ቀጥሎ የተስፋ ቃል በመስጠት የመዳንን መንገድ አወጀ። በመጨረሻም ቃሉን በተአምራዊ ኃይል ወደ ተግባር ቀየረው። ይሄ የተቀናጀ የአንድ አዳኝ ሥራ ነበር። እና እዚህ ጋ ነው ቁልፍ ነጥቡ። ያንን ታላቅ መዳን በዓይናቸው ያዩት እነዛ እስራኤላውያን የእርሱ ብቸኛ አዳኝነት ሕያው ምስክሮች ሆኑ። ታሪካቸው ራሱ ለትውልድ የሚተላለፍ ማስረጃ ሆነ ማለት ነው። ከብሉይ ኪዳን ምስክርነት ቀጥታ ወደ አዲስ ኪዳን እንሻገር። ይሄ ጀምሮ ታሪክ ፍጻሜውን ያገኘው እንዴት ነው? ያው በብሉይ ኪዳን ሲነገር የነበረው የብቸኛው አዳኝ ታሪክ ዝም ብሎ በአየር ላይ አልቀረም። ወደ አንድ ሰው ነበር ሲያመለከት የነበረው። ያም ሰው ኢየሱስ ክርስቶስ ነው። እርሱ የዚህ ሁሉ ተስፋ ፍጻሜ ነው። ልክ በኢሳይያስ እንደሰማነው አይነት እዚህም ጋር የማያወላውል እውነት ይደገማል። ልዩነቱ ግን አሁን ያዳኝ ስም አለው። መዳን በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ይሄ አባባል ምን ያህል አብዮታዊ እንደሆነ አስቡት እስቲ። እነዚህን ሁለት ጥቅሶች ጎን ለጎን ስናያቸው የመጽሐፍ ቅዱስን ወጥ ታሪክ ፍንቱ አድርጎ ያሳያሉ። ከብሉይ ኪዳን ተስፋ እስከ አዲስ ኪዳን ፍጻሜ መልእክቱ አንድ ነው፣ አልተለወጠም። ይልቁንም የበለጠ ግልጽ ሆነ። እሺ፣ የሁሉ ታሪክና ስነ መለኮት ዛሬ ስለያመን ማለት ነው። ይህ ጥንታዊ እውነት በዘመናችን ሕይወት ላይ ምን አይነት ተጽዕኖ ሊያሳድር ይችላል? እውነት የበጣም ወሳኝ ጥያቄ ነው። ከሺህ ዓመታት በፊት የተጻፈ ቃል ዛሬ ላይ ለሚኖር ሰው ምን ሊጠቀም ይችላል? መልሱ ይሄ ነው። በአንድ አዳኝ ላይ ብቻ መደገፍ ሲጀመር የሕይወት መሠረት ይቀየራል። በማዕበል ውስጥ ጸጥ የሚያደርግ ሰላም ይሰጣል። ጨለማን ለመጋፈጥ የሚያስችል ድፍረትን ይፈጥራል። ማንነታችን በስኬት ላይ ሳይሆን በእርሱ ላይ እንዲመሰረት ያደርጋል። ከሁኔታዎች በላይ የሚዝልቅ ተስፋንም ያመጣል። በመጨረሻው ዋናው ቁም ነገር ትኩረትን ስለማሰባሰብ ነው። በገንዘብ፣ በሥራ፣ በሰዎች ወይም በራስ ችሎታ ላይ ከመደገፍ ወጥቶ ትኩረትን በአንድ አስተማማኝ አዳኝ ላይ ብቻ ማድረግ ማለት ነው። እንግዲህ የዛሬውን ትንታኔያችንን ልናጠቃልል ነው። እስቲ ለአንድ አፍታ ቆም ብለን ባየነው እውነት ላይ እናሰላሰል። እናም አሁን
ይህን ሁሉ ሐሳብ ወደ ልባችን ለማስገባት የሚረዳን አንድ አጭር የጸሎት ጊዜ እንውሰድ። አምላካችን ሆይ፣ አንተ ብቻ እውነተኛ አዳኝ እንደሆንክ እናመናለን። በብዙ ነገሮች ከመደገፍ አድነን። መታመናችንን ሁሉ በአንተ ላይ ብቻ እንድናደርግ እምነትን ስጠን። በጌታ በኢየሱስ ስም አሜን። እናም በዚህ ጥያቄ ላብቃ። ሕይወታችን በዚህ በአንድ እውነት ዙሪያ ቢያጠነጥን ምን ያህል ሊለወጥ ይቻላል? ስላዳመጣችሁኝ አመሰግናለሁ።